ዛሬ ልደትሽን አናከብርም እንዴ? የምን አባል ደን ነው? በባዮ ኬሚስትሪ ከተመረቅሽ እኮ ደፈን 5 ዓመት ሞላሽ። አንቺ ግን እዚህ ፈሱን ትቀምሪያለሽ። ይሄን መቀመም ያም መቀመም። የልክ ዛሬ ስንት ምናገኝ ይመስላል? ዛሬ 5 ቶይሌት፣ እሺ 7 ስልክ፣ እሺ 7 ደግሞ ሊፕስቲክ፣ እንደለመድሽው ደግሞ 3 ወይ 4 የሆነ ልብ። ወረኛ አይምልሽ። ለማሚ ደውልሽ እንዴ? አልደወልኩም። ድምጿን ሰማ በጣም ነው የምረበሸው። እሷ እዛ አልጋ ላይ በህመም እየማቀቀች እኔ እዚህ መሆኔን ሳስበው በጣም ይበሳጫል። ለአባቴ ግን ደውዬለት ነበር። የመድኃኒት መግዣ ብር እንዳለቀባቸው ነገረኝ። ልታለቅሽ እንዴ? ባይ 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 ነኝ። እቺን ሳባ ላቃታ እኔማ አቃት ሳባ 9 ሞት መጣ ቢባል በአውሮፕላን የምታበደ ነው ብላ ቀብ የምታረገው ነው። አንተ ባትኖር ግን ምን ይውጣኝ ነበር? ኤቲኤም ማሽን ነው። ይልቅ ደንበኞቻችንን አናስጠብቃቸው እንሂድላቸው እንጂ። እንዴ ወይኔ ወይኔ፣ ለካኛ ነው የሚጠብቁት። ስንት ይበቃል? 2 ጠንቀቅ በያ። አንቺ ምራችን እየጠበቅሽ አንተ በታችኛው እኔ ደግሞ በላይኛው ፋተ አፒታይት የሚከፍት ደንበኛ ካለ አስጡልኝ። እኔ ደግሞ በሰናፍጭ የሚበላ ሲኖር አስጦልሻለሁ። ቻው ማይኮ። ሳቢ ምርጥ እስክርቢቶ ጓዴ። ይመችሻ። ይመች። እንዴ ምሳ። ይቅርታ አባቴ፣ አንድ ነገር ላስቸግረ። የሆነች ፎርም ትሞላልኛለህ? ይሄው። ያዝ። አይኔን ትንሽ ያመኛልና መነጽሬ ቤት ረስቼ ተቸገርኩ። ምንድነው? እኔ ፍቅር። አዎ ልክ እንደዚህ ነው። ኦቾ ዋ ዛሬ የትም መሄድ የለም ና። የኔ ፍቅር ብቻ እኔን ሁሉ ተሸክመህ ከበደ። እኔ እያለሁልህ ምን በወጣ በላውን ያለህን አምጣ። እስኪ ያለውን ያው ወሊት ወይ አፍጥኖ ሳቢ ዛፓ ነይ አንቺ አፍጥኝው። አመለጥናቸው። ስማ የቀድሙ ግን አያመልጠኝም። ያምሻል እንዴ አንቺ? እዛ ፍጉሮቹ አራሩጠው ድጋሚ ደግሞ ሌላ ከባድ ነገር የያዘ ይመስላል። ሂጂ በቃ እኔ በዛ ልጅ መጣው። በእናትሽ ልሞክረው። እሺ ሂጂ።